ሰላም ጤና ይስጥልኝ እንኳን ወደ ፈታ በል በሰላም መጣችሁ። ዛሬ የምናየው ስለ ሌላ ነገር ሳይሆን ስለ ራሳችን ነው። አእምሮአችን እንዴት ነው የሚሰራው? ለምን አንዳንድ ጊዜ ያለ ምክንያት ይከፋናል? ለምን ሰዎችን በቀላሉ እናምናለን? ዛሬ ሕይወታችሁን የሚቀይሩ 5 አስገራሚ የስነልቦና እውነታዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ከቆያችሁ ለራሳችሁ ያላችሁ እይታ ይቀየራል። አንድን ሰው ጥያቄ ጠይቃችሁት መልሱ ካልረካችሁ ወይም ዋሽቷችሁ ከመሰላችሁ ዝም ብላችሁ አይኑን እዩት። ስነልቦና እንደሚለው ዝምታ ሰውን ያስጨንቃል። ያ ሰው ዝምታውን ለመስበር ሲል እውነቱን ወይም ተጨማሪ መረጃን መናገር ይጀምራል። ትልቅ ሥራ ለመስራት አቅዳችኋል። ለጓደኞቻችሁ ወይም ለቤተሰብ ከመናገራችሁ በፊት ቆም በሉ። ጥናቶች እንደሚያሳዩት እቅዳችንን ለሰው ስንናገር አእምሮአችን ሥራውን እንደጨረስን አድርጎ ያስባል፣ ይለቃል። በዚህም ምክንያት ሥራውን ለመስራት ያለን ጉልበት ይቀንሳል። ስለዚህ በዝምታ ስሩ፣ ውጤታችሁ ይናገር የሚለው ብሂል ሳይንሳዊ መሠረት አለው። በጣም የሚገርመው ነገር ለራሳችን ልብስ ከመግዛት ይልቅ ለሌላ ሰው ስጦታ ስንገዛ አእምሮአችን የበለጠ የደስታ ሆርሞን ያመነጫል። ደስተኛ መሆን ከፈለጋችሁ ሌሎችን ደስ እንዲሉ አድርጉ። አእምሮአችን ከአንድ ጥሩ ዜና ይልቅ 5 መጥፎ ዜናዎችን የማስታወስ ባህሪ አለው። ይህ ይባላል። ስለዚህ ሁል ጊዜ መጥፎ ነገር ብቻ የምታስቡ ከሆነ ይሄ የአእምሮአችሁ ተፈጥሮ መሆኑን ተረድታችሁ ሆን ብላችሁ ጥሩ ነገሮችን ለማሰብ ተለማመዱ። አያችሁ አይደል አእምሮአችን ምን ያህል ውስብስብ እንደሆነ? ከእነዚህ 5 ነጥቦች ውስጥ እናንተን ይበልጥ ያስገረማችሁ የትኛው ነው? ኮሜንት ላይ ጻፉልኝ። ለራሳችሁና ለወዳጆቻችሁ ስነልቦናዊ ዕውቀት እንዲኖራችሁ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ ደግሞ ሰዎችን እንዴት በቀላሉ ማሳመን ይቻላል በሚል ርዕስ እንገናኛለን።